አንድ ነገር ላሳያችሁ ተመልከቷት። እቺ ኤሊ ነች። ኤሊ ድሮ ሕፃን እያለን ነው ምናቃት። እንደ ፈረስ ሄጄባት አውቃለሁ። እንደዚህ ቁጭ ብዬ በጣም ሕፃን ሆነን ሄጄባት አውቃለሁና በአባቶቻችን ጊዜ ነበረች። አሁን አለች። እኛ ትልቅ ሆነናል። እሷ ኑሯን እየቀጠለች ነው። እንዲያው አንድም ሰው እስከዛሬ ሰምቼ አላቅም። በጀት አድርጎላት አያቅም። ምግብ ተመድቦላት አያቅም። በራሷ ዓለም ነው የሚኖራት። ሰው ሁሉ ረስቷታል። ነገር ግን ብዙዎችን ቀብራለች። ብዙዎች እችን ያቋታል። እሷ አታውቃቸውም። በራሷ ዓለም ነው ያለችው። ነገር ግን ይኸው በኔም ትውልድ አለች። እርግጠኛ ነኝ እኛንም ደግሞ አስረጅታን እኛ እናልፋለን። ትቀጥላለች። ድምጿ አይሰማም። ምን አይነት ድምፅ እንዳላት አናቅም። የሆነ ጊዜ ላይ ለመጮቻነት ተጠቅመናት ይሆናል። አያችሁ፣ በራሳችሁ ዓለም ሁኑ። ሰዎች ትኩረት አይስጧችሁ። ነገር ግን ውስጥ ለውስጥ ዝም ብላችሁ ህይወታችሁን ቀጥሉ። ሰዎች ሊታቿችሁ ይችላል። ምንም ነገር ሊያደርጓችሁ ይችላል። ነገር ግን እናንተ ቀጥ ብላችሁ ሂዱ። ያኔ የሚሰድቧችሁ ሰዎች ያልፋሉ፣ ይቀበራሉ፣ ይረሳሉ። እናንተ ግን ስኬቶቻችሁን ታጋልጣላችሁ።